እናነባለን፣ መጽሐፍት እናነባለን። አንድ ነገር ላሳያችሁ። ዕብራውያን ምዕራፍ 13 ቁጥር 7 ላይ ክፈቱልኝና ለህይወት ይሄንን ቁልፍ መያዝ አለብን ብዬ አምናለሁ። የእግዚአብሔርን ቃል የነገሯችሁን መሪዎቻችሁን አስቡ፣ የኑሯቸውን ፍሬ ተመልከቱ፣ በእምነታቸውም ምሰሏቸው። ኢየሱስ ክርስቶስ ትናንት ዛሬም ለዘላለምም ያው ነው። እንደዚህ አድርጋችሁ ያዙት። አስቡ፣ ተመልከቱ፣ ምሰሏቸው። አሜን። አስቧቸው፣ ተመልከቱ፣ ምሰሏቸው። ከዛ መደምደሚያው በጣም ያስገርማል። ኢየሱስ ክርስቶስ ትናንት ዛሬም ለዘላለም ያው ነው። እግዚአብሔር ሰው ሬቨረንድ ተዘራ እንዲህ የሚል ቃል ሲያስተምረን ተናገረ። የከሰሩ ሰዎች የነገሯቸውን የከሰሩ ሐሳቦች የሚያሰላስሉ ሰዎች አሉ። ምንም ይሆኑ ይመስልሃል? የከሰሩ ይሆናሉ። መጽሐፍ ቅዱስ የምትከተሏቸውን ሰዎች ስትመርጡ እነዚህን 3 ስቴፖችን መከተላቸውን እርግጠኛ መሆን አለባችሁ። ጠረጴዛችሁ ላይ የቀረበ ምግብ ሁሉ አይበላም። የምንጾማቸው መጽሐፍቶች አሉ። በጣም የምጾማቸው መጽሐፍቶች አሉ። ነው ከበላኋቸው የሚያረክሱኝ መጽሐፍቶች አሉ። ሁሉም መጽሐፍ አይነበብም። መንፈሳዊ ብቻ ማለት አይደለም። በአጠቃላይ ሁሉም መጽሐፍ አይነበብም። መጽሐፍ ቅዱስ የምታምኗቸውን ምሰሏቸው ሲል ከማመን በፊት 2 ነገር ታረጋለህ። መሪዎችህን ታስብና የኑሯቸውን ፍሬ ትመለከታለህ። ቼክ ዜር ላይፍ። የኑሯቸውን ፍሬ ከተመለከትክ በኋላ የሚያምኑትን ለማመን ለምን ያመኑት ነው ያንን ፍሬ ያፈራላቸው። ያመኑት ነገር ያንን ህይወት ሰጥቷቸዋል። ለዚህ ነው እኔ አንዳንዴ ሰው የእንትናን መጽሐፍ አንብበዋል ሲለኝ I want to know the person first። ሰውየው ስለጻፈው ሳይሆን ማነበው ሰውየው ምን አፍርቷል። ወንድሜ በጣም በሚያስገርም መንገድ ሰውን ወደ ሞት የሚነዱ ሰዎች አሉ። የተገኘ መጽሐፍ ሁሉ አይበላም፣ መርዝ ሊኖረው ስለሚችል። ለምሳሌ እኔ አንድ ነገር ልንገራችሁ። እዚህ ውስጥ ያላችሁ ቅዱሳን የተባረኩ እግዚአብሔርን የሚፈሩ ልጆችን ማሳደግ ትፈልጋላችሁ? የቢሾፕ ዴቪድ ኦይዴፖ ባለቤት የሆኑትን ፌይዝ ኦይዴፖን አንደኛ በትዳር ላለፉት ወደ 40 ነው 50 ዓመታት የኖሩ የልጅ ልጅ ያዩ ልጆቻቸውን በሙሉ ዶክተር እስኪሆኑ ድረስ በእግዚአብሔር ቃል የመገቡ ዛሬ ኃያላን የቤተ ክርስቲያን መሪዎች የሆኑ ልጆች ያሏቸው እናት ናቸው። አየ ይሄንን ታይና የጻፉትን መጽሐፍ ስታገኝ ያመኑትን ነው የጻፉልህ። የተሳካላቸው ሰው ናቸው። በጣም የሚገርማችሁ እኚህ ቢሾፕ ዴቪድ ኦይዴፖ ሲናገሩ ምን አሉ? ከማግባቴ በፊት በትዳር የተሳካላቸውንና ታላላቅ የሆኑ የተወደዱ የእግዚአብሔርን ሰዎች 8 መጽሐፍ ይመስለኛል ካልተሳሳትኩ ቁጥሩን ቁጭ ብዬ አጠናሁ አሉ። ትዳር ውስጥ ከመግባቴ በፊት ከዛስ ተሳካልኛል። ልጆቻቸው አካዳሚካሊ ስፒሪቹዋሊ በሁሉም አቅጣጫ የተባረኩ ናቸው። እኚህ ሰው የሚያምኑትንና አምነው ያፈራላቸውን ነገር በዚህ መጽሐፍት ውስጥ ከትበው አስቀመጡ። ህይወት ማለት እሱ ነው። ልብ ወለድ ደስ ይለኛል ይላል አንዳንድ ሰው። ቅዱሳን ህይወት ጨዋታ አይደለም። ነፍስ ትመረዛለች። የተመረዘች እንደሆነ ታሰቃይሃለች። የስጋ መመረዝ ይሻላል። ሁሉም ሰው አይሰማም። ሁሉም ሰው አይታመንም። የመጨረሻውን ቃል ልናገርና ጨርሳለሁ። በጣም የሚገርመኝ ቃል ኢየሱስ ክርስቶስ ትናንት ዛሬም ለዘላለም ያው ነው የሚለው። ለምንድን ነው ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው ያለው? ለምን እንዳለ ታውቃላችሁ? እሱ ያው ስለሆነ ትላንት እነዚህን መሪዎች ስለረዳ አለ ዛሬም አንተን ይረዳሃል። አንድ አይነት ውጤት ይሰጣል ማለቱ ነው። he is still the same። እነሱ አመኑ አይደል አለ፣ ያንን ፍሬ አፈሩ አይደል አለ። የረዳቸው ክርስቶስ ነው። ከዛስ አንተም ያንን ታምናለህ። ኢየሱስ አንድ ስለሆነ ያንኑ ውጤት ይሰጣል። ነገ የሚመጣ ትውልድም ካለ የምንጠቁመው ወደዚሁ ጌታ ነው። ለምን? እሱ ትላንትናም ዛሬም ለዘላለም ያው ነው። እንትና የተናገረው ንግግር በጣም ነው የነካኝ ይላል ሰው። who is he? ደስ የሚል ሐሳብ አይደለም የፈለግነው፣ የሚሰራ ሐሳብ ነው የምንፈልገው። ህይወት እንዲሰራልኝ እፈልጋለሁ። እኔ ስትናገር ደስ እንዲለኝ ሳይሆን ህይወት እንዲሰራልኝ እፈልጋለሁ። ለዚህ ነው ብዙ ሰዎች መጽሐፍትን ስለማያነቡ የሰዎችን ፍጻሜ መጋራት አይችሉም። የታላላቆችን ፍጻሜ ጌታ ኢየሱስ ክርስቶስ ሊያጋራችሁ ይፈልጋል፣ መሰወር አይፈልግም።
ብቸኛው ያንን መንገድ ደግሞ የሚያጋራበት መንገድ ይሄው እንደነገራችሁ ነው። እነዚህ ሰዎች የሚያምኑትን እመኑ። ያመኑትን እነዚህ ሰዎች ሊገልጡላችሁ የሚችሉበት መንገድ ደግሞ አንዱ መጽሐፍ። ለዚህ ነው አንዳንድ ሐሳብ እነሱ ሲነግሩ ካልጣመህ አንተን እዛው ያስቀረህ ያ ያልጣመህ ሐሳብ፣ እነሱን ደግሞ እዛ ጋር የወሰዳቸው አንተ ባታምንበትም ያ ያመኑበት ነገር ነው። ያ አንተን ሲነግሩ ዲስኮምፈርት አድርገዋል። አሁን ይሄ እውነት ነው ትላለህ፣ ግን እዛው ነህ። እነሱ ግን የሆነ ቦታ ያስተሳሰብ ይዟቸው ሄዷል። ስለዚህ የሆነ ነገር ማመን አለብህ። እኔ የቱ ጋር ነኝ? እነሱ የቱ ጋር ናቸው? እኔ ምንድነው ማምነው? እነሱ ምንድነው የሚያምኑት? እንዘን ስጨርስ ማድረግ ያለብኝ ምንድነው? እኔ የማምነው እዚህ ጋር ካደረገኝ የራሴን ጥዬ እነሱን መያዝ አለብኝ። የዛን ጊዜ የፍጻሜያቸው ተካፋይ ያደርገናል።